ሰላም አለይኩም። አረጋይ ሰው ምን እንደ እናቴ እኔማ ገብቼ ቁጭ እላለሁ። ገብቼ ቁጭ እላለሁ እናቴ። አይ የመሪው ነው። እኔ እንደው ዝቶ እንደው በረካክ እላለሁ እናቴ። ወይ እትዬ አስካሉ እማማ ሰላም ኖት? እንዴት እናቴ? ደው ሰው የለም እንዴ? ኧረ አለ። እንዴት ኖት? ኧረ እንደው እናቴ ምንድን ነው ታዲያ? እንደው ይሄን ያክል ተወተውት እናቴ። አቅመ ደካማ ነኝ ምን አለ እንደው ወይስ እንደው ኑሮ ውድነቱ ይዟችሁ እንደው እንጀራ እየደበቃችሁ ነው እንጂ? ኧረ ነው። ኧረ አይደለም እማማ። እሺ ታለሚ እናትሽ የለኝም? እናቴ የለችም፣ ወጣለች። ኧረ ወዴት ሄደች? አሁን ጧትማ አይደል እንዴ? እዳ ወጣለች። ኧረ ወዴት ሄደ? እናቴ ጥሪ ልታደብቃ ነው። እኔ እንደው የሚበላም አልፈልግ እንደው የሚጠጣም አልፈልግ እንደው ቸገር ነው ወይ የመጣሁት። እስኪ እንደው ጥሪልኝማ እማማ። ብፈልጊም የለም ምግብ። ኧረ ምግብ እኔ ምግብ መች ፈለኩ እናቴ። አቤት የዛሬ ልጅ። አይ በይ ብላሽ ነው እንዴ እናትሽ? በይ ብላሽ ነው እንጂ። ኧረ አይደለም እማማ፣ እናቴ ጥሩ ሰው ናት። ወይ ቤታችሁ ግን ሸጋር። ይሄ እንደው ማን ሰርቶት ነው? አዎ እህቴ ውጭ ሀገር ናትና እሷ ናት የምታሰራል። እሷ ሰርታው? አዎ። ለማውዲ ነው እናቴ። አቤት እርስዎ ደህና ኖት? ያመመኝ ሐኪም ቤት አልሄዱም? አይ ቸግሮ ሳንቲሜቱ ቸገረችኝ። እንግዲህ አሞኛል ግን ሳንቲሜቱ ቸገር ላይ አሁን እኮ እንደው ትንሽ እንደው አንድ ያስብር እንኳን እንደው ብትራጥቡ ብዬ ነበር የመጣሁት። እማማ እናቴ የለችም፣ ስትመጣ ነው እንደው እና ታዲያ አሁን ቤት ልጅ ታዲያ ሌሊት ማህነ እኮ አገኛታለሁ ብዬ ነበር። ይሄን አቀበት እንደው እያቀተትኩ የመጣሁት ስመጣ ነው ትሰጦታለች። ቤቱ ግን ሸጋ። እኔ ማጅል ሊበላኝማ እንዴ የኔ ቤት ብታይ እንትን ነው። ሳሪቱ ናት ጎጆይቱ ቀለሳ ብላ ንፋስ ወሰድ ያተላይ እንትን ሊበላብኝ ነው። እጅብ ሊበላኝ ነው። ልጆታ አያሰራም? አይ ልጅማ ተትምህርቱም ወደቀ። ተትምህርቱም የወደቀ ጊዜ በቃ እንዲሁ የሰው አይን በላብኝ መሰለኝ። እንዲሁ ምንም ደህና አይደለም አንቺ። አይ የቸገረው ሰው። ሴቷስ ልጅ ደህና ናት? አባትሽም የለም አልያ? የለም ወጥተዋል። አዎ ምን ሆነው ነው እናቴ? ምን እክል ይዟቸው ነው? በጠዋቱ እንዲሁ አገኛቸዋለሁ ብዬማ እንዲሁ የመጣሁት። በኋላ ይመጣሉ። ምሳ ሰዓት። አዎ ነው ምሳ ሰዓት። ምሳ ሰዓት ድረስማ አሁን እንደገና እዛች እንደገና ደግሞ ቤት የሩቅ ነው። አቀበቱም ችግር ነው። ምን ይሻለኛል ታዲያ? ልጠብቃቸው ይሻላል። ብቀመጥበት ችግር አለ? ይሄ ብቀመጥ ላይ ተቀመጡ ማማ። እናትዋ አቤት ምንድን ነው እናታ? ይሄ ምንድን ነው? እናችሁ ይሄ ደግሞ የኔ ነው ማማ። ምን ያደርግልሻል? እናታ ነው እፈልገዋለሁ እኔ። ይሄን አዎ አስቀምጡት። መሰላል ይመስላል። የስልክ ነው ማማ። የስልክ? እርስዎ ለነገሩ አታውቁትም። ይሄ እንዲህ አሉ የሚለው አይደለም፣ ማስቀመጫው ነው። እንዴት አድርገሽ ታዲያ ይተከላል? መትከያ ያለው እንዴ? አዎ ማማ፣ አታውቁትም እርስዎ። መሻቋለ እናትዬ፣ ዛሬ ዘመኑ መሽ ድሮ አሁን በእኛ ጊዜ ማለት ነው። በእኛ ጊዜ አሁን ይሄ ሞባይል የምትሉት አሁን ይሄ አልነበረም። እንዲያው ለቅሶም ሰርግም ሲሆን በደብዳቤ እንደዚሁም ደግሞ በጥሪ ነበረ የሚጠራው። እናቴ አሁን እዚህ ጋር ተሞተ አካል መሐመዱ ታያለሽ። ከዛ በኋላ ሀዩ ይልሻል። ከዛ ካል ሞታና ለቀብር ድረሱ ይባላል። በእኛ ሀገር እንደዚህ ነው። ሰርግም እንደዚሁ ደግሞ ተሆነ በሰው በገበያ ታውቂያለሽ? የሚሰበሰብ ሰው ገበያ አውቃለሁ። እሱ እንግዲህ በሱ ጊዜ ደግሞ እንትን ወረቀትና ጅል የያዘውን አይለቅም ይባላል። ጣፍ ይደረግና በሱ ነበረ። በሱ አሁን እናቴ ጉዲ ይሄማ እንደው ከምነው ይሄ ነው ሞባይሉ። ይሄ አቤት መስኮትም አይደለም ያለው
መስኮት እናቴ በስነ እንዴት የምትሉት? አዎ ሲስተሬ ናት የገዛችልኝ እማማ። ይኸው እናቴ ይሄ እንዲሁ የአረብ ሀገር ይወድቅቦታል። ኧረ ይኸው የአረብ ሀገር የሚባል እናቴ እንዲሁ አሁን እንዴት ነው የሚበራ? እንዲህ ላብራው እንዴ? በጎን በኩል እማማ ልንካው እንዴ? እንዳታበላሹብኝ። ኧረ አልነካም እናቴ እንዲህ ነው በቃ። ሳንቃማ ያን ቴሌቪዥን ነው የሚያለው ቴሌቪዥን። አይ በእንትና ጊዜ የሆነች ሄሊኮፕተር ነበረች በኃይለ ሥላሴ እሷ እንደዚህ አንድ አምጥታ ነበረ የሚቀርጥ ነገር ሀገሩን ቀርጦ ወደ ሌላ የሚያሳይ ሀገሩ የሚቀርጥ ነገር። እሺ ከዛ በኋላ ግን እናቴ እንዲህ አይነቱን ነገር አሁን ቆየሁ ታየሁት። እማማ ቡና ይፍላ። ቡና አልጠጣም ለታለሜ ጨጓራዬንም ያመኛል። ቡናም ትቻለሁኝ መግዣውም ሲጠርርብኝ ቡናይቱን ተወት አድርጊያታለሁ መግዣውም ሲጠርርብኝ። ልጆት እንዴት ናት? ደህና ናት? ደህና አይ እሷ ደህና ናት። ባባም እንዲሁ ወስላታ ነው ባባም አይረባም። ይኸው እንግዲህ እንደምታይ እኔ አታግቢ ስላት አግብታ እንደው እውነትሽን ነበር እናቴ እውነትሽን ነበር። ይኸው አይ አሁን 3 ወለደች። እሷም 3 ስትወልድ የራሷ ጎጆ ሲኖራት እንግዲህ ያው እኔን ተወች ማለት ነው። አይ ማማ ይዞት ምን አደርጋለሁ ታለሚ ምን አደርጋለሁ? መቼስ ያው እየተጠናከርኩኝ እንዲሁ አካባቢውም እንዲሁ ሸጎጥ እያደረገብኝ ነው። አይዞት እያደረገብኝ እንደው ልጆቹ አይረቡ። ኧረ ደግሞ የአሁን ዘመን ልጅ መሽረባል እናትዬ መሽረባል። የአሁን ዘመን ልጅ እንዲሁ እሷ ሴቷ ትሻለኛለች። ታዲያ መታወቱ ቅዲት እንዲሁ እንጨቲቱም እንዲሁ ሲብር እያደረገኝ እሱ ተሻለች እንጂ እንደው ልጆት አይረባም። አይ እሱ እንኳን አይደለም ተንባህሎብኝ። እኔ ወደው ነበር ተወጁ ነበር። ተዋደዱ እናቴ። መዋደድ እኮ ጥሩ ነው። መዋደድ አሁን የዚህ አንድ አካባቢ ልጅ ማለት እንግዲህ እህትና ወንድም ስለሆነ መዋደዱ ጥሩ ነው። ታለሚ ወርቄዋ ተዋደዱ። መዋደድማ ሸጋ ነው። መዋደድማ አዲያ እንደው ለኔ አልበጀኝም። እንዲሁ ልቡ ሸቁለል ብሏል። ልቡ እንደዚሁ ምንድነው የሚባለው እናቴ? አሁን ያመጣችሁት ልቡ ሻቀለ እናቴ። ልቡ ሲሻቅልብኝ አሁን እንዲሁ እንደመጎርመስ አለመሰለኝ። አሁን የማቅም የለኝም ለመዳር። እኔም እንግዲህ አሁን ለራሴ መሆን አቅቶኛል። እህቴ ይህሞኛል። አሁን ስራ አላገኘም። ስራም የለውም። እንግዲህ በዚች በመቀነት ባጉችን ያስተማርኩት ባጉች ተከለ እንዲህ ብዬ ነበር ያስተማርኩት። ግን በቃ እርሶ ምስኪን ነው በጣም። ምን ላድርግ ታለሚ አባታቸውን በልጅነት አጣው። ምን ላድርግ ብለሽ ነው? ምን ላድርግ አይዞት አይ ምን ላድርግ ብለሽ ነው? አይ ያው ኑሮ ውድነትም አሁን ዘበን ደግሞ እንደምታየው ሰርግ መደገስ ከበደኝ። እሱን እንኳን አንዲት ፈለግ አድርጌ አጣብቃለሁ ብዬ ነበረ። አልሆነም እናቴ። ፈለግ አድርጌ አጣብቅ ነበረ ግን ምንም አልሆነልኝም። ችግር ያለ ነገር ሆነብኝ እኮ ታለሚ። ቸገረኝ እኮ ለዛ ነው። አይዞት በጊዜው ያገባል። ልጅ ነው ልጁ። ለነገሩ ልጅ ነው ልጁ። ልጅ ነበረ። አያሁ ነው እንግዲህ የሆነ ብቻዬን ስለሆንኩ ቢያገባልኝና ቤት መታ አብራኝ የምትውል ምናምን የበላኋትን በልታ ያገኘኋትን እንደዛ መሬትም ያላት ቢያገኝልኝ ትንሽ እንኳን ቁራሽ መሬት ያላት ቢያገኝልኝ እሱ መላጣ እሷ መላጣ 2 መላጣ እንዴት ይሆናል? ችግር እኮ ሆነ። አይሆንም ማማ አይሆንም። በጣም እናት አለሚ አሁን እናትሽ የለችም ማማ። እንትናል መንገዱም እንደገና ዝናቡ እንደምታየው ነው። ወርቃለሁ በጊዜ ምሳ ሰዓት ነው ማማ። ምሳ ሰዓት በቃ መጥስተዛ ሂዱና ተመለሱ። ታለሚ እንግዲህ የማህጀማል መለስም ታለሚ በቃ እንግዲህ ነገ ጧት በዚህ ሰዓት ልምጣ። ይሻላል። ነገ ጧት ቤት ናት በዚህ ሰዓት። ማማ ተንከራተትኩ። አይዞት ተንከራተትኩ። ከዛ ድረስ አሁን እዚህ መጥቼ አይዞት ማማ። መንገዱ በታለሚ ቤቱ አሁንም ያፈሳል። የእርሶ ቤት? የኔ ቤት? በቃ ዝም ብዬ እኮ ነው ሸራ እየለበስኩ እኮ ነው የማድረው። አይዞት ማማ። ሸራ እየለበስኩኝ እኮ ነው ታለሚ። ምን አደርጋለሁ ታዲያ? ጣይቱ ድሊቱ አንዴ መቼም ተጣውቶ ነው። እንደ እናቴ አሁን ምርጥ ብታገቢ አሪፍ ነበር። እሱ
ያንቺ አባታም ጎበዝ ነው እናቴ፣ ጎበዝ። አዎ ማሻአላህ ነው። አዎ እውነትሽን ነው። አይ እኔ እኮ ሙቶብኝ እኮ ነው፣ ሙቶብኝ እኮ ነው። አይ ሙቶብኝ እኮ ነው። አይዞት አይዞት። እኔም እኮ አላገባም ብዬ እኮ ነው። እሱ ተሞተ ብዬ ብታገቡ ጥሩ ነበር እንዴ። ኧረ እሱስ ማግባት ፈልጌ ነበር በጊዜው፣ እንዲያው ዝም ብዬ ተሳሰች ነው። እዚህን ምን አንሰው ቆጨኝ እንጂ እናቴ። አሁን ሰው ትልቅ ሰውነቱ ሲመጣብኝ አሁን ቆጨኝ እናቴ። ማግባት የሚያህል ነገር ምንም የለም። ያው አይዞት አይዞት። አሁን ቆጨኝ እንጂ እናት አለሜ፣ አሁን ቆጨኝ። ባገባማ ጥሩ ነበር። ያንቺ አባትማ ጎበዝ ነው አውቃለሁ። ድሮ እኮ እንቀራረብ ነበር። እውነት? አዎ ድሮ እናቴ የጆፌ እዚህ ጋር ነበረ። ዝና እዚህ ብታይ እናቴ ኧረ አውቀው ነበር አባቴ። አውቀው ነበር አባትሽን። ኧረ አውቀው ነበር እኮ አውቀው ነበር። አሁን እንደው ትልቅ ሰውነት እንደዚሁ ሲለኝ እንደዚሁ ደግሞ እንደው ማጀቴም እንደው ጠረር ሲልበት እንደዚሁ ነው እንጂ የማያውቀኝ ነበር። የማያውቀኝ አልነበረም እናቴ። ይመጣ ነበር ቤት ይመጣ ነበር እኔ ቤት። በፊትማ ማሩ ቅቤው በነበረበት እኔ ቤት ያልቀመሰ የት አለ? ማሩ ቅቤው እኔ ቤት አልነበረም እንዴ? ምስኪን ነው። እኔ ሰምቻለሁ። ማሩ ቅቤው እኔ ቤት ነበር። አሁን እኮ ነው ተጊዜ ወዲህ እንትን ያለብኝ ዘቅዘቅ ያልኩት ከዛ ወዲህ እንጂ አሁን ሰው እጁ ማያት የጀመርኩት አሁን ነው እንጂ በፊትማ ማሩ ቅቤው እኔ ቤት ነበረ። ታላሚ አዎ ዲሳ ነበረ። ማሩ ቅቤው እኔ ቤት ነበረ እና አውቀው ነበር። አባትሽ አዎ ደህና ነው። አባትሽ እንኳን ደህና ነው። ዋጋ ያለው ሰው ነው። አሪፍ ነው። ዋጋ ያለው ሰው ነው። ሁለት ልጅ ድሮ አለ አንድ ውጭ ያለችው። አዎ ኧረ እሱ ከስቦ እናቴ በኦቶ ልጆቹን ከስቦ ወለድ ያደረገ። አይዞት አይዞት። እሱን አረጋ። ኧረ እንዲያው እንግዲህ አሁን ቢሆን አላጣሁም ነበረ። እንዲያው አዲያ እኔ እንዲያው ልጆቹ አሁን ቅር ይላቸዋል ብዬ ነው እንጂ አሁንም በአቅሜ አላጣም። አሁን ደክሞታል። እማማ ይቅርቦት። ደከመኝም። ኧረ ይቅርቦት። እኔ ነግሬሻለሁ እማማ። ኧረ እንዲያው ደህና ነኝ ታለኝ። ኧረ እንዲያው እዛስ ችግር የለም ነበረ። እኔ አሁን አቅም ያጣሁት እንዲያው ድሮ እንዲያው መዘናፈሉ እንዲያው ነው እንጂ ኧረ ችግር የለም። ተው ማማ፣ እኔ ነግሬታለሁ። አይ አሳቅልኝ አቦዬ፣ አሳቅሽኝ። ልስቀም ቆየሁ ነበር ተሳፍኩኝ። ተሽኮረመምሽ እኮ ማማ። ሆይ አነሳሽልኝ እኮ አንቺ አነሳሽው። ተሰማሽ የዛሬ ልጅ ማማ። ኦኬ እሺ እንግዲህ ደህና ሰንብቶ እመጣለሁ ሌላ ጊዜ። አዎ ነገ ነው። እሺ ደህና ሰንብቶ። እሺ ማማ። ደህና ቆዩ። እሺ እናቴ ስትመጣ ነይ ነገ አለች።